ልጆቻችሁ ፈተና ሲደርስ ጭንቀትና የመረበሽ ስሜት ይሰማቸዋል? በሚገባ ለፈተና ተዘጋጅተው ግን ደግሞ ውጤቱ ሲመጣ በልፋታቸው ልክ ሳይሆን እስቀርቶ ያውቃል? ከሆነ ብቻችሁን አይደላችሁም። በባለፈው ቪዲዮ ቃል በገባሁላችሁ መሰረት ልጆቻችሁን ከዚህ ችግር የምታላቀቁበት እንዲረጋጉና ትኩረታቸውንም ሻርፕ ለማድረግ በራሳቸው እንዲተማመኑ የሚያደርጋቸውን ሳይንሳዊ የሆኑ 5 ፓወርፉል የሆኑ ስትራቴጂዎችን አጋራችኋለሁ። ስለ ጭንቀትና መረበሽ ሲነሳ ምን ታስታውሳላችሁ? እናንተ ተማሪ ያላችሁ ወይንም ደግሞ በዙሪያችሁ የምታውቋቸው ሰዎች ክላስ ተሳትፏቸው ከፍተኛ የሆነ ትምህርት የሚወዱ ጊዜ ሰጥተው የሚያጠኑ ግን ደግሞ የፈተና ውጤታቸው እነሱን የሚመጥን ውጤት የማያመጡ አልፎም ተርፎም በሀገር አቀፍ ፈተናዎች ሳይቀር ውጤት ሳይመጣላቸው የቀሩ ጎበዝ ተማሪዎችን ታውቁ ይሆናል። ብዙ ጊዜ እንደዚህ አይነት ነገር የሚከሰተው በፈተና ወቅት በሚከሰት ጭንቀትና መረበሽ ስሜት ነው። ይህ ስሜት ትኩረት የማድረግ አቅማቸውን ስለሚያሳጣቸው የማስታወስና ተረጋግቶ የመስራት ብቃታቸውን ያወርደዋል። ይህም ችግር የልጆቻችሁን የልፋት ውጤት ከማሳጣቱም በላይ ስሜት ላይ ከፍተኛ ጉዳትን በማስከተል ልጆች ለራሳቸው ያላቸው ስሜት እንዲወርድ በማድረግ ተስፋም እንዲቆርጡ ሊያደርጋቸው ይችላል። ወደ መጀመሪያው ልጆቻችሁን ከዚህ ስሜት ውስጥ በማውጣት በራሳቸው እንዲተማመኑና ትኩረታቸውን ለማሻሻል የሚረዳችሁን ፓወርፉል የሆነው ስትራቴጂ የጭንቀታቸውን መንስኤ መረዳት ነው። ፈተና መባሉ በራሱ የሚፈጥረው ጭንቀት ቢኖርም ግን ብዙ ጊዜ በፈተና ሽፋን ሌሎች ምክንያቶች ሊኖሩ ይችላሉ። ለምሳሌ በበቂ ሁኔታ የተዘጋጁ ሳይመስላቸው ሲቀር፣ ከወላጆች የሚደርስባቸው ጫናና ፍራቻ ማለትም ይህን ያህል ውጤት ማምጣት አለብህ የሚባሉት አይነት ነገር ማለት ነው። ይህ ነገርም ልጆች ላይ ጫና ስለሚፈጥርባቸው ፍርሃት እንዲሰማቸው ያደርጋል። ከዚህም ይልቅ እንደዚህ አይነት ውጤት ማምጣት እንደሚችሉ አቅሙ እንዳላቸው ብቻ ንገሯቸው። ሌላው ልጆች ላይ ጭንቀት የሚፈጥርባቸው ምክንያት ከሌሎች ልጆች ጋር ልጆችን ማወዳደር ነው። ይህም ጭንቀትም ከመፍጠሩም በላይ ለራሳቸው ያላቸው ግምት እንዲወርድ ያደርጋል። በበቂ ሁኔታ እረፍት ሳያገኙ ሲቀር እንዲሁም ደግሞ የኒውትሪሽን እጥረትም ልጆች ላይ ጭንቀትን ከሚፈጥሩ ምክንያቶች መካከል ዋናዎቹ ናቸው። አንዲት የ3ኛ ክፍል ተማሪ ላይ የተከሰተውን ነገር ልንገራችሁ። ልጅቷ በፈተና ወቅት ሁሌም ጠዋት ላይ ሆዷን ያማታል። ይህም ህመም በፈተና ወቅት ብቻ ስለነበር ፈተናውን በመፍራት ጭንቀትና መረበሽ ውስጥ ስለምትገባ ነበር ይህ ነገር የሚከሰተው። የፈተና ፍራቿም የመጣው ከሷ ጋር በእድሜም በክፍልም እኩል ከሆነችው ሁሌም ከፍተኛ ውጤት ከምታመጣው ከአክስቷ ልጅ ጋር ቤተሰብም ሆነ በዙሪያ ያሉ ሰዎች ከሷ ጋር ስለሚያወዳድሯት ነበር። እሷ እንደዚህ አይነት ውጤት እያመጣች አንቺ ስለሚባለው አይነት ነገር ማለት ነው። ይህም ውድድር እሷ ውስጥ ፍርሃትና ጭንቀትን እንዲፈጠር በማድረግ ለጭንቀት ከመዳረጉም በላይ ለህመምም እንድትበቃ ያደረጋት። ልጆቻችሁን ከማወዳደርና በውጤታቸው በሁኔታቸው ከመፈረጅ መቆጠብ እጅግ በጣም አስፈላጊ ነገር ነው። ወደ ሁለተኛው ክፍል አልፌያለሁ። ሁለተኛው ክፍል ለልጆቻችሁ የተረጋጋ አካባቢን ፍጠሩላቸው። ለልጆቻችሁ የምትፈጥሩላቸው አካባቢ የልጆቻችሁን አይምሮ ሼፕ ያደርጋል። ልጆቻችሁ ትኩረት የማድረግ አቅማቸውን ለመጨመርና ጭንቀታቸውን ለመቀነስ ማድረግ ያለባችሁ ጥቂት ነገርን ልንገራችሁ። አላስፈላጊ የሆኑ ነገሮችን ከማጥኛ ቦታዎች አስወግዱላቸው። ለምሳሌ ሐሳባቸውን የሚበታተኑ እንደ መጫወቻ፣ ስልክ የመሳሰሉት ነገር እንዲሁም ደግሞ በጥናት ወቅት እነሱን ከመቆጣትና ውጥረት ከሚያስከትል ንግግርም መቆጠብ ይኖርባቸዋል። ልጆቻችሁ የሚያጠኑበት ቦታ እኔ ተማሪ ብሆን በደንብ ትኩረት አድርጌ ማጥናት እችላለሁኝ ወይ የሚለውንም ነገር ራሳችሁን መጠየቅ ተገቢ ነው። 30-10 የትኩረት ህግን ተጠቀሙ። በ3ኛው ክፍል ደግሞ የምናየው ይህን ነው። ልጆች ረዘም ያለ የጥናት ጊዜ አያስፈልጋቸውም። ምክንያቱም ልጆች አጭር የትኩረት ማድረግ አቅም ያላቸው። ስለዚህም ትንሽ ጊዜ ስማርት በሆነ መንገድ ካጠኑ በቂያቸው ነው። ለዚህም ነው 30-10 ህግን መጠቀም በጣም አስፈላጊ የሆነው። 30 ደቂቃ ትኩረት አድርገው ካጠኑ 10 ደቂቃ እረፍት ማድረግ ማለት ነው። ይህም የልጆችን የማስታወስ ችሎታ ከመጨመሩም በላይ አይምሯቸው ላይ ጫና እንዳይፈጥር ያደርጋል። አቤል የ12 ዓመት ልጅ ነው። በየቀኑ የሚያጠናበት ጊዜ አለው። ማንም ሳያዘው ሰዓቱን ጠብቆ ያጠናል። ይህንንም ልምድ እንዴት ሊያመጣ እንደቻለ ቤተሰቦቹ ሲናገሩ በተከታታይ ሰዓቱን ጠብቆ ያለ ማንም ትዕዛዝ ሲያጠና ሽልማት ይሸልሙት ስለነበር ነው። ሽልማት ሲባል ትልቅ ነገር እንዳታስቡ። ሽልማቱ አቤል ሰዓቱን ጠብቆ እንዲያጠና ቢያደርገውም የልጁ አይምሮ ግን በዛ ሰዓት ጥናት የሚባለውን ነገር ፕሮግራም ስላደረገው በልጁ ህይወት ውስጥ የማጥናት ልማድን በዚህ መልኩ በቀላሉ ቤተሰቦቹ መገንባት ችለዋል። ልጆቻችሁ ላይ ጫና ከማድረግ ይልቅ በየቀኑ አበረታቷቸው። ይህን ደግሞ በአራተኛው ክፍል ላይ ነው የምናየው። ልጆቻችሁን ዛሬ ክለሳ አደረግክ፣ ዛሬ አጠናህ ብሎ ከመጠየቅ ይልቅ ዛሬ ከተማርከው ወይም ደግሞ ካጠናኸው ውስጥ በጣም የወደድከውና ደስ ያለህ ነገር ምንድነው ንገረኝ በሏቸው። ትኩረታችሁን ከውጤታቸው ይልቅ ለውጣቸው ላይ አድርጉ። ለውጥ በራስ መተማመንን ይገነባል። በራስ መተማመን መረጋጋትን ይፈጥራል። መረጋጋት ደግሞ ትኩረት እንዲያደርጉ ያደርጋቸዋል። ይህንንም ዛሬውኑ ልጆቻችሁ ላይ ማየት ትችላላችሁ።
ልጆቻችሁን የሆነ ነገር እንዲያደርጉ ከፈለጋችሁ ልጆቻችሁን በደንብ አርጋችሁ አበረታቷቸውና ትዕዛዙን ንገሯቸው። ስራውን በፍጥነትና ደስ ብሏቸው ነው የሚሰሩት። አምስተኛውንና የመጨረሻውን ክፍል ልንገራችሁ። ይህም በፍጥነት ራስን ለማረጋጋት ስለሚጠቅሙ ቴክኒኮች ነው የምናየው። የመጀመሪያው ቴክኒክ ጸሎት ነው። ከማጥናት በፊት ጸሎት አድርገው እንዲጀምሩ በማድረግ አይምሮ እንዲረጋጋና ትኩረት እንዲያደርግ ማድረግ ትችላላችሁ። ሁለተኛው ቴክኒክ ደግሞ ጥልቅ የሆነ አተነፋፈስ ነው። ለዚህም ልጆቻችሁን 4-4 ህግን አስተምሯቸው። ለ4 ሰከንድ አየር ወደ ውስጥ እንዲያስገቡ፣ 4 ሰከንድ ይዘውት እንዲቆዩና 4 ሰከንድ ደግሞ የገባውን አየር ወደ ውጪ ማውጣት ማለት ነው። ይህንንም ስቴፕ ከማጥናት ከመጀመራቸው በፊት 4 ጊዜ እንዲደግሙት ማድረግ ነው። ይህም ጥልቅ የሆነ አተነፋፈስ በቂ የሆነ አየር ወደ አንጎል እንዲገባ ስለሚያደርግ አይምሮ እንዲረጋጋና ትኩረት እንዲያደርግ ያደርገዋል። ይህም ጥልቅ የሆነ አተነፋፈስ ለልጆቻችሁ ብቻ ሳይሆን እናንተም ብትሞክሩት በጣም ጠቃሚ ነው። በዛሬው ቪዲዮአችን ከፈተና ጋር ተያይዞ የሚፈጠር ጭንቀትን እንዴት ማስወገድና የትኩረት አቅምን እንዴት ማሻሻል የምትችሉበትን 5 ክፍሎችን አይተናል። ልጆቻችሁ ላይ በፈተና ወቅት በአሁን ሰዓት ወይም መነሳሳትና ፍላጎት ማጣትን የማታዩ ከሆነ በቀጣይ ቪዲዮ ላይ በፈተና ወቅት ልጆች ላይ መነሳሳት እንዲኖርና በትኩረት እንዲቆዩ የሚያደርጋቸውን ቀላል የሆኑ በሳይንስ የተረጋገጡ ቴክኒኮችን አጋራችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ብታጋሩን ደስ ይለናል። ይህን ጠቃሚ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ለሌሎች ወላጆች ሼር ማድረግ አትርሱ። ለወላጆች አስፈላጊና ጠቃሚ ኮንተንቶችን ከፈለጋችሁ ሰብስክራይብ ማድረግ፣ ሁሌም የሚለቀቁ ቪዲዮዎችን እንዲደርሳችሁ የደውል ምልክቱን መጫን አትርሱ። ለአብሮነታችሁ እናመሰግናለን። በቀጣይ ጠቃሚ ቪዲዮ እስከምንገናኝ ቻው ቻው።